ሰላም። ለመጀመሪያ ጊዜ ቤት መግዛት እጅግ ከባድ እና ብዙ ወጪ የሚጠይቅ ሊመስል ይችላል አይደል? በተለይ የቤቱ ከፍተኛ የመግዣ ዋጋ እና የቅድመ ክፍያ ወጪዎች በጣም አሳሳቢ ናቸው። ነገር ግን በዚህ አጭር ማብራሪያ እነዚህን ግዙፍ መሰናክሎች ለማለፍ የሚያስችሉ እጅግ በጣም ወሳኝ የሆኑ የፋይናንስ መፍትሄዎች በጥልቀት እንመረምራለን። ቤት መግዛት ከባድ የገንዘብ ፈተና ቢመስልም ይሄ ዳሰሳ ፈተናውን የሚያከሉ ድንቅ መረጃዎችን ይፋ ያደርግላችኋል። አብዛኞቻችን ቤት ለመግዛት ስናስብ መጀመሪያ ላይ እጅግ በጣም ግዙፍ የሆነ የገንዘብ መጠን ማዘጋጀት ግዴታ እንደሆነ እናምናለን። እናም 20 በመቶ የቅድመ ክፍያ ወይም ዳውን ፔይመንት መክፈል በእርግጥ ግዴታ ነው የሚለው ወሳኝ ጥያቄ በተደጋጋሚ ይነሳል። ይህ የተሳሳተ አመለካከት ብዙዎችን ከቤት ባለቤትነት ህልማቸው ወደ ኋላ የሚጎትት ትልቅ ስጋት ሆኖ ቆይቷል። ነገር ግን የሚገርመው እውነታ ያለው እዚህ ላይ ነው። ምንም አይነት የቅድመ ክፍያ ወይም 0 በመቶ ዳውን ፔመንት ብቻ የሚጠየቁ አማራጮች በእርግጥ አሉ። ይህ ማለት ያንን የተለመደ የተሳሳተ የፋይናንስ አፈ ታሪክ ሙሉ በሙሉ የሚሰብር እውነታ ነው። አዎ በትክክል ሰምታችኋል። 0 በመቶ። ይህ እንዴት ሊሆን እንደሚችል እና ምን አይነት አማራጮች እንዳሉ ደረጃ በደረጃ እናያለን። ታዲያ በዚህ ዳሰሳችን የፋይናንስ መሳሪያዎቻችንን ከፍተን 4 ዋና ዋና ክፍሎችን እንመለከታለን። አንደኛ፣ የመንግሥትና መደበኛ ብድሮች። ሁለተኛ፣ የቅድመ ክፍያ ማሳደጊያ የድጋፍ ፕሮግራሞች። ሶስተኛ፣ የተደበቁ ልዩ ፕሮግራሞችና ጥቅማጥቅሞች። እንዲሁም አራተኛ፣ ተግባራዊ ሊደረጉ የሚገባቸው ቀጣይ እርምጃዎች። እሺ፣ በቀጥታ ወደ መጀመሪያው ክፍላችን እንግባ። የመንግሥትና መደበኛ ብድሮች ማለትም ይህንን የቤት ግዢ ጉዞ የምንጀምርበት መሠረታዊው የፋይናንስ መነሻችን። የመንግሥት ዋስትና ያላቸው ብድሮች ምን ያህል ተደራሽ እንደሆኑ ብታዩ ትገረማላችሁ። መንግሥት ዋስትና ሰጠ ማለት ለአበዳሪዎች ያለውን ስጋት በእጅጉ ይቀንሳል ማለት ነው። ለምሳሌ የኤፍኤችኤ ብድር ዝቅተኛ የክሬዲት ውጤት ላላቸው ሰዎች እጅግ በጣም ምቹ ሲሆን እስከ 3.5 በመቶ ዝቅ ያለ የቅድመ ክፍያ ብቻ ይጠየቃል። የቪኤ ብድር ደግሞ ለአገር መከላከያ ሰራዊት አባላትና ለቤተሰቦቻቸው የሚሰጥ ሆኖ ምንም አይነት የቅድመ ክፍያ አይጠይቅ። አስቡት፣ 0 በመቶ። እንዲሁም ዩኤስዲኤ ብድር በገጠር አካባቢዎች ለሚገዙ 0 በመቶ የቅድመ ክፍያ ሲፈቅድ፣ መደበኛ ወይም ኮንቬንሽናል ብድሮችም ለተመረጡ የመጀመሪያ ጊዜ ገዢዎች እስከ 3 በመቶ ዝቅተኛ ክፍያ ያቀርባል። አሁን ደግሞ ወደ ሁለተኛው ክፍላችን እንለፍ። የቅድመ ክፍያ የድጋፍ ፕሮግራሞች። እነዚህ ከዋናው ሞርጌጅ በተጨማሪ የምናገኛቸው ተጨማሪ የፋይናንስ ማበረታቻዎች ናቸው። ከዋናው ብድር በተጨማሪ ሌሎች የድጋፍ አማራጮችን መጠቀም ይቻላል። በዚህ ምድብ ውስጥ በጣም አሪፍ የሆነው እና በቀላሉ የሚታወቀው የእርዳታ ወይም ግራንት ፕሮግራም ነው። ይህ ማለት በቀላሉ ሲቀመጥ ቤቱን ለሚገዛው ሰው የሚሰጥ እና በምንም ሁኔታ ተመላሽ ማይደረግ የገንዘብ ስጦታ ማለት ነው። ይህ የቅድመ ክፍያ ጭንቀትን ሙሉ በሙሉ የሚያስቀር እጅግ በጣም ጠቃሚ ድጋፍ ነው። በሌላ በኩል ደግሞ የተወሰኑ ቅድመ ሁኔታዎች ያሉባቸው ብድሮች አሉ። ለምሳሌ ይቅር የሚባሉ ብድሮች ልክ እንደ ሰዓት ቆጣሪ ናቸው። በገዛችሁት ቤት ውስጥ ከ3 እስከ 10 ዓመት ከኖራችሁ ብድሩ ሙሉ በሙሉ ይሰረዛል። በአንጻሩ ክፍያቸው የዘገየ ብድሮች ደግሞ ቤቱ በሚሸጥበት ወይም ብድሩ ሪፋይናንስ በሚደረግበት ጊዜ ብቻ የሚከፈሉ ናቸው። ይህ የፋይናንስ ጫናውን ለረጅም ጊዜ ለማዘጋየት ምርጥ አማራጭ ነው። እሺ፣ ወደ ሦስተኛው እና በጣም አስደሳች ወደሆነው ክፍል ደርሰናል። ልዩ ፕሮግራሞችና ጥቅማጥቅሞች። እነዚህ ለግዢዎች የተዘጋጁ የተደበቁ ዕንቁዎች ናቸው ብንል ማጋነን አይሆንም። እስቲ ያስቡት። ለምሳሌ ያህል የቤቱን ግማሽ ዋጋ ማለትም 50 በመቶ የሚደርስ አስገራሚ የዋጋ ቅናሽ በተመረጡ አካባቢዎች ማግኘት ይቻላል ቢባል ማን ያምናል? ይህ ያልተለመደ እና እጅግ በጣም አዋጭ የሆነ ዕድል ግን በእርግጥ አለ። እንዴት ሊገኝ ይቻለ? ያ ግዙፍ የዋጋ ቅናሽ የሚገኘው የጥሩ ጎረቤት ወይም በእንግሊዝኛው ጉድ ኔይበር ኔክስት ዶር ከተባለው ፕሮግራም ነው። ይህ ፕሮግራም በተለይ ማህበረሰቡን በቅንነት ለሚያገለግሉ እንደ መምህራን፣ የፖሊስ አባላት እና የእሳት አደጋ ሰራተኞች ዕውቅና ለመስጠትና ለመሸለም ታስቦ የተዘጋጀ ነው። እነዚህ የሕዝብ አገልጋዮች በተመረጡ አካባቢዎች ቤት ሲገዙ ይህንን ትልቅ ቅናሽ ያገኛሉ። በእውነትም አስደናቂ ማበረታቻ ነው። ከዚህ በተጨማሪም የሞርጌጅ ክሬዲት ሰርቲፊኬት የሚባል ምርጥ ነገር አለ። ይህ ማለት ገዢዎች ለብድር ወለድ የሚከፍሉትን ገንዘብ በከፊል ከዓመታዊ ታክሳቸው ላይ እንዲቀንሱ ይፈቀድላቸዋል። በረጅም ጊዜ ውስጥ በየዓመቱ ምን ያህል ከፍተኛ ገንዘብ እንደሚያድላቸው አስቡት።
ሌላው ያልተጠበቀውና በጣም አሪፉ የፋይናንስ መሳሪያ ደግሞ ይሄን ነው። ያለምንም የተለመደ የቅጣት ክፍያ እና መዘዝ እስከ $10,000 የሚደርስ ከፍተኛ የገንዘብ መጠን ማግኘት የሚያስችል ዘዴ መኖሩን ብነግራችሁስ? ይህ ለብዙዎች ትልቅ የመነሻ ካፒታል ሊሆን ይችላል። ዋናው ቁም ነገር ይሄ ነው። ለመጀመሪያ ጊዜ ቤት የሚገዙ ሰዎች ይህንን $10,000 ከጡረታ ቁጠባ ሂሳባቸው ወይም IRA ከተባለው አካውንት ለቤት መግዣ ይረዳቸው ዘንድ ያለምንም ቅጣት ማውጣት ይችላሉ። በተለመደው ሁኔታ ከጡረታ ሂሳብ ላይ ገንዘብ ቀድሞ ማውጣት ትልቅ ቅጣት አለው። ነገር ግን ለመጀመሪያ ጊዜ ቤት ለመግዛት ሲሆን ይሄ ሕግ አይሰራም። ይህ እጅግ በጣም ጠቃሚ የሆነ የተደበቀ ዕድል ነው። አሁን ሁሉንም ሚስጥሮችና መሳሪያዎች ስላየን ወደ አራተኛው እና የመጨረሻው ክፍል እንለፍ። ቀጣይ እርምጃዎች ማለትም ወሬውን ትተን በተግባር ወደ ቤት ባለቤትነት ጉዟችንን የምንጀምርበት ጊዜ ነው። አሁን ማድረግ ያለባችሁ በጣም ተግባራዊ የሆኑ እርምጃዎች አሉ። በመጀመሪያ በአካባቢያችሁ ያሉትን አማራጮች መመርመር ጀምሩ። ቀጥሎ መረጃውን ይዛችሁ አበዳሪዎችን አግኝታችሁ በሰፊው አማከሩ። እንዲሁም በዚሎው ድረገጽ ላይ በሚገኙ የቤት መዝገቦች ስር ያለውን የዳውን ፔይመንት ድጋፍ ወይም DPA መፈለጊያ መሳሪያ ተጠቅማችሁ በየአካባቢው ያሉትን ዕድሎች ፈልጉ። እንግዲህ ይህንን ማብራሪያ ስናጠናቀቅ አንድ ትልቅ ጥያቄ ማንሳት ግድ ይላል። አንድ ለመጀመሪያ ጊዜ ቤት የሚገዛ ሰው እነዚህን ኃይለኛ የፋይናንስ መሳሪያዎች ዛሬውኑ መመርመርና መጠቀም ቢጀምር ምን ያህል ግዙፍ ገንዘብ ሊያድን ይችላል? የቤት ባለቤትነት ህልም ከምታስቡት በላይ በጣም ቅርብ ነው። እነዚህን መረጃዎች ተጠቅማችሁ ዛሬውኑ ጥናታችሁን ጀምሩ። ምክንያቱም እርምጃ መውሰዱ የሕይወት ዘመን የፋይናንስ ለውጥ ያመጣል።